and this mechanics is divided into two. ይሄ mechanics ደግሞ ድጋሚ በሁለት kinematics በመባል ይታወቃል። and the second one is kinetics በመባል እናስቀምጠዋለን። kinematics እና kinetics ብለን እንከፍለዋለን። እንግዲህ እንደነገርኳችሁ mechanics በፎርስ በማተርና በሞሽን በፎርስ በማተርና በሞሽን መካከል ያለው ዝምድናን እናጠናው። and when we come to this kinematics is a branch of mechanics, የመካኒክስ branch ሆኖ that deals about the motion of the body without considering the force that caused the motion. kinematics ለምንድን ነው የሚያጠናው? it's a branch of mechanics, የመካኒክስ branch ነው that deals about the motion of the body, the motion of the body without considering ምንን consider አያደርግም? without considering the force that caused the motion. kinematics ስለምንድን ነው የሚያጠናልን? ስለ ቦዲው ሞሽን ነው የሚያጠናልን። ቦዲውን ሞሽን እንዲፈጥር ወይም ደግሞ ይሄን ሞሽን ማን ፈጠረው የሚባለው ነገር ግን ኮንሲደር አያደርግም። it's just only deals about the motion of the body without considering the force. ለዛም ነው ሞሽንን ስትማሩ ወይም ካይናማቲክስን ስትማሩ ስለ ቦዲው እንቅስቃሴ ብቻ ነበር ስትማሩ የነበሩት። ታስታውሱ እንደሆነ ዲስታንስ፣ ዲስፕሌስመንት፣ ስፒድ፣ ቬሎሲቲ፣ አክሰለሬሽን በቃ ማን ነው እነዚህን የፈጠራቸው? አይመለከተንም። ልክ ማርከሩን ስንገፋው ማርከሩ ከዚህ ተነስቶ እዚህ ይሄን ያክል ዲስታንስ ተጓዘ፣ በዚህን ያክል ስፒድ ሄደ፣ በዚህን ያክል አክሰለሬሽን ተጓዘ፣ ቬሎሲቲው ይሄን ያክል ነበር። ስለ ማርከሩ እንቅስቃሴ ብቻ ነበር ስናጠና የነበረው። ማርከሩን እንቅስቃሴ ውስጥ እንዲገባ ያደረገው ማን ነው? አላጠናንም። so this kinematics it is about the matter and the motion, በማተርና በሞሽን መካከል ያለውን ዝምድና ነው የሚያጠናው። አለቀ። and when we come to kinetics, and this kinetics is a branch of mechanics, የመካኒክስ branch ነው that deals about force ወይም ደግሞ it deals about the force that caused the motion. kinematics ደግሞ እንቅስቃሴውን ስለፈጠረው ኃይል ነው የሚያጠናው ማለት ነው። so kinematics ስለ ሞሽን ብቻ ያጠናል፣ kinematics ደግሞ ስለ ፎርስ ያጠናል ማለት ነው። ያስማማናል። and this kinetics is also divided into two. ይሄ kinematicsም በሁለት ይከፈላል። ድጋሚ ተመልከት እንግዲህ look ይላል። ማናማን ተብሎ statics and dynamics ተብሎ ደግሞ በሁለት ይከፈላል። እንግዲህ kinematics ለምንድን ነው የሚያጠናው ብያችኋለሁ? it deals about force. when we come to statics it's a branch of kinetics that deals about force while the body is at rest. ቦዲዎቹ ሬስት ላይ ባሉበት ሰዓት ላይ ስለ አፕላይ ስለሚደረጉ ወይም ስላሉ ፎርሶች ያጠናል። ስታቲክስ ለምሳሌ ይሄን ዋይት ቦርድ ስትመለከቱት በብሎኖች ታስሯል። እዚህ ጋር አሁን ታስሯል። ይሄንም ስትመለከቱት እዚህ ጋር ታስሯል። ይሄ ዋይት ቦርድ ሞሽን ላይ ነው ወይ? ዝም ብላችሁ ስታዩት ዋይት ቦርዱ ቆሟል አይደለም? ሪላቲቭሊ ስትመለከቱት ቆሟል፣ እንቅስቃሴ ላይ አይደለም። ስለዚህ እነዚህ ብሎኖች ይሄንን ዋይት ቦርድ ስለተሸከሙበት ፎርስ ያጠናል ስታቲክስ። አሁን ይሄንን ቪዲዮ ቁጭ ብላችሁ ስታዩ ቤታችሁ የተቀመጣችሁበት ወንበሩ ላይ እናንተ ፎርስ እያወጣችሁ ነው። ወንበሩም ወደ መሬት ላይ ፎርስ እያወጣ ነው። ነገር ግን ወንበሩም እናንተም እንቅስቃሴ ውስጥ አይደላችሁም። ስለዚህ ፎርስ የሚያጠናው ማን ነው? ስታቲክስ ነው። and when we come to dynamics it deals about, or it's a branch of kinetics, የካይናቲክስ branch ነው that deals about force while the body is in motion. ቦዲ ሞሽን ላይ በሚሆንበት ሰዓት ለምሳሌ ቀደም እንዳየነው ይሄን ወንበር ለምሳሌ ስንገፋው ልክ ይሄን ወንበር ስንገፋው ወንበሩ ይንቀሳቀሳል አይደል? this is matter ፎርስ አለ፣ ሞሽን ውስጥ ይገባል። ልክ እንቅስቃሴ ውስጥ ነው። ስለዚህ አሁን ይሄን እንቅስቃሴ ስለፈጠረው ፎርስ ደግሞ የሚያጠናው ማን ነው ማለት ነው? ዳይናሚክስ። ስለዚህ ዳይናሚክስ የካይናቲክስ ብራንች ነው። or dynamics it deals about force while the body is in what? in motion. wonderful